ፈረስ በአማረ ሁኔታ ፈረሰኞች ከያቅጣጫው ከኦሮሚያ ዙሪያ በሚገኙ ከተሞች ወደ ፊንፊኔ ገብተዋል። ከነዚህ መካከል አርቲስት ሃጫሉ ሁንዴሳ አንዱ ነበረ። አጠገቤ ይገኛል። ሃጫሉ እንኳን ደህና መጣ። እንኳን ደህና ቆየ። የዛሬው የ123ኛው የአድዋ ድል በዓል አከባበር ያገኘሁት እንዳየውን ያገኘሁት እኛንም እንዳየህን ነው። እቺን ሀገር እንደ ሀገር እንድትቀጥል ዋጋ ከፍለው ለዚህ ላበቋት አያቶቻችን ቅድመ አያቶቻችን ከነሱ የወረስነውን ሎጂስቲክ ማለት ነው ጣሊያንን ያንበረከኩበትን ጦርና ጎራዴ ጋሻቸውን ፈረሳቸውንም ይዘን ነው የመጣ ነው ማለት ነውና እንደተመለከትከው አድዋ ለኦሮሞ ምንድነው? አድዋና ኦሮሞ ምን እንደሆነ የጣሊያን ጋዜጠኞችን መጠየቅ ነው። የኛ ሀገሮቹን ተዋቸው። እንደሚታወቀው አድዋ ሲነሳ ነፃ ትግል ነበር የሚያስመስሉት። አንድ ለአንድ ማለት የአትሌቲክስ ነበር የሚመስለው ለመቶ ዓመት ሲከበር ማለት ነው። እንደኔ ምን ለማለት ፈልጌ ነው? አድዋ ሲነሳ መነሳት የነበረባቸው ጀግኖች እንደው ለይምሰል ማለት ነው ለይምሰል ብቻ ነበር ሲነሱ የነበሩት። እዚች አዲስ አበባ ላይ ምናልባትም ከ9 በላይ ሲዳዎች ወይም ሐውልቶች ያስፈልጉ ነበር ብዬ አምናለሁ። የነ ገበዮ ጉርሙ ሐውልት ያስፈልግ ነበር። የነ ባልቻ አባ ነፍሶ ሐውልት ያስፈልግ ነበር። የነ ቁሴዲ ነግዴ ሀብቴ አባ መላ ሐውልት ያስፈልግ ነበር። የነ ራስ አሊ ሐውልት ያስፈልግ ነበር። የነ ገበዮ ጉርሙ ያስፈልግ ነበር። ለምን እንዳል ተሰራ አላውቅም። ምክንያቱም ከ11 የጦር ጄኔራሎች 9ኞቹ ኦሮሞዎች ናቸው እና ምናልባት እኛ ወደፊት እንዘክራቸው ይሆናል ብዬ አስባለሁ። ፕራውድ ነው መሆኑ ነው በቅድመ አያቶቼ። ምክንያቱም ረቧቸው አይደለም እዛ ያሉት ጀግንነታቸውን እዛ የወሰዳቸው። ስለዚህ አድዋ ማለት ገበዮ ጉርሙ ነው። አድዋ ማለት ባልቻ አባ ነፍሶ ነው። አድዋ ማለት ሀብቴ አባ መላ ነው። አድዋ ማለት ራስ አሊ ነው። ጣሊያን ማለት የጣሊያን ቀባሪ ገረሱ ዱኪ ነው። የጣሊያን ቀባሪ በላይ ዘለቀ ቂልጡ ነው እና እነዚህን ጀግኖች የማውሳት የማወደስ የትውልድ ግዴታ ነው ብዬ አስባለሁ። ኦሮሞ ከዚህ በፊት የተደበቀበትን ታሪክ የተነጠቀውን ታሪክ አግኝቷል ማለት እንችላለን። ዛሬ እያስመለሰ ነው ያለው። የኔ ጄኔሬሽን ግዴታ አለበት። ጀግንነትን አውርሰውናል። እኛም ጀግንነትን ከነሱ የወረስነውን ጀግንነት ለልጆቻችን ለልጅ ልጆቻችን እናወርሳለን። ኦቨርላፕ የሚሆነው ብዙ ጊዜ መሬት ብቻ አይደለም፣ ጀግንነትም ኦቨርላፕ ይሆናል። እንግዲህ ኦሮሞ ብዙ ጊዜ የጀግንነቱ ቦታ እንጂ ሚዲያ ላይ አታገኘውም ብዙ ጊዜ። አሁን ያለው ትውልድ የጀግንነቱን ቦታ የሚዲያውን ቦታ መገኘት አለበት። ምክንያቱም ለቀማተኞች ድል መስጠት የለበትም ብዬ አምናለሁ። ታሪክ ኦቨርላፕ እንዳይሆን እያንዳንዱን ነገር በጥንቃቄ ማስኬድ አለበት። ይሄ ነው መልእክት አለ መጨረሻ ላይ እስኪ በኔ ትውልድ ላለ ከኔ በላይ ያሉትን ኦፍ ገራራት ሙከሙረኒ ይላል ኦሮሞ። በኔ ትውልድ ያሉትን ኢትዮጵያ የምትባል ሀገር በኦሮሞ አጥንት የቆመች በኦሮሞ ደም የተጣፈች ናት። ለማንም አሳልፎ መስጠት የለበትም። ዊነር ነኝ ብሎ ማሰብ አለበት። ያገባኛል ብሎ ማሰብ አለበት። ከ11 ጄኔራሎች 9 ጄኔራሎች አድዋን ያንበረከኩ አድዋ ላይ ድል የተቀዳጁ 9 ጄኔራሎች ከሆኑ ስለዚህ ይሄ ትውልድ ኢትዮጵያ የኔ ነች ብሎ ማሰብ